ሰላም የተወደዳችሁና የተከበራችሁ የዩቶፒያ ቻናል ቤተሰቦች እንዴት ሰነበታችሁ? እንኳን በድጋሜ በዚህ ሳምንት ተገናኘን። ፍሪሜሰኖች በቃለ መሐላቸው ወቅት የኢትዮጵያን ስም ለምን ያነሳሉ በሚል ርዕሰ ጉዳይ አጠር ባለ ቪዲዮ መለሳለሁ ብዬ ባለፈው ቪዲዮ መጨረሻ ላይ በገለጽኩላችሁ መሰረት ዛሬ ማብራሪያውን በቁጥር 45 ትምህርታዊ ገለጻ ይዤላችሁ መጥቻለሁ። ወደ ገለጻው ቀጥታ ከመግባቴ በፊት አስተያየት መስጫው ላይ ብዙ ምርቃቶችና ማበረታቻ መልእክቶች ያስቀምጣችሁልኝ አድማጭ ተመልካቾቼን ሁሉ እግዚአብሔር ያክብርልኝ ለማለት እወዳለሁ። እንዲሁም ደግሞ አዲስ ተቀላቀላችሁ ብዙ ሰብስክራይበሮችም አላችሁ እንኳን ወደ ቻናሌ በደህና መጣችሁ ላለው ለማታውቁኝ ራሴን ለማስተዋወቅ ያህል ዶክተር መስከረም ለቺሳ እባላለሁ። ይህ ቻናል በኢትዮጵያ ትንሳኤ በሬኔሳንስ ወይንም ህዳሴ በአብርሆት ወይንም ኢንላይትመንት በዩቶፒያኒዝም እና በኢትዮጵያ ታሪክ ዙሪያ የተለያዩ ጉዳዮች የሚቀርቡበት ቻናል ነው። ወደ ኋላ መለስ ብላችሁ ብትመለከቱ በእነዚህ ርዕሰ ጉዳዮች ዙሪያ በርካታ ትምህርታዊ ቪዲዮዎች ከነዋቢ መጽሐፍቶቻቸው እንዲሁም ደግሞ ካጫጭር ማስታወሻዎች ወይንም ኖቶች ጋር ታገኛላችሁ። ኖቶቹን በቴሌግራም ገጼ ላይ ታገኛላችሁ። የቴሌግራሜ ሊንክ ከዚህ ቪዲዮ በታች በዲስክሪፕሽን ቦክስ ውስጥ አስቀምጫለሁኝ። እሱን ተከትላችሁ ሄዳችሁ ኖቶቹን ማግኘት ትችላላችሁ ማለት ነው። ማለትም የእያንዳንዱን ቪዲዮ በአንዳንድ ገጽ ተጨምቆ የተቀመጠ ኖት ማለት ነው። ከዛሬው ዝግጅቴ ጋር አብራችሁኝ እስከ መጨረሻው ድረስ ቆዩ። ይህ ቪዲዮ አንድ አሜሪካዊ የፍሪሜሰን አባል ከሁለተኛ ወደ ሶስተኛ የፍሪሜሰነሪ ዲግሪ ለማደግ ቃለ መሐላ በሚፈጽምበት ወቅት አብረውት ያሉትና ስርዓቱን የሚያስፈጽሙት የፍሪሜሰን አባላት በትወና መልክ ስርዓት ሲፈጽሙለት የሚያሳይ ነው። እንግዲህ ወደ መጀመሪያው ላይ ኢትዮጵያን ያነሳሉ ተመልካቹ ብሎ ቪዲዮውን በውስጥ መስመር አንድ ሰው ልኮልኝ ነው የሚያየሁት። ቪዲዮው የ14 ደቂቃ ርዝመት አለው። በድብቅ ካሜራ ነው የተቀረጸው። ከመካከላቸው አንዱ እንግዲህ ስርዓቱን ቀርጾ ይፋ እንዳወጣው ማለትም ሊክ እንዳደረገው ነው የተገለጸው። እንዲህ አይነት ክህደት የሚፈጽሙ አባላት ካሉ ምንድነው የሚደረጉት ብለው አስተያየት መስጫ ላይ አንዳንድ ሰዎች ጠይቀው ነበር። የፍሪሜሰን አባላት ነን የሚሉ ሰዎች ሲመልሱ ቢበዛ ይባረራል እንጂ ምንም አይደረግም፣ እናንተ እንደምታስቡት ይሄን ያህልም በጣም ጨለምተኛ ዳርክ ነፍሰ ገዳይ ምናምን አይደለንም የሚል አይነት መልስ ሰጥተዋል። እውነቱን እግዚአብሔር ነው የሚያውቀው። እንግዲህ እኛ ያው ቪዲዮን አይተን ምን ወስደውን ትምህርት ወስደን የሚመለከተንን ስለ ኢትዮጵያ ለምን አነሱ የሚለውን ነገር እኔ ያየሁትን የታዘብኩትን ነው እንግዲህ ማካፈላችሁና እንደምታውቁት ፍሪሜሰኖች ቃለ መሐላቸውን ከራሳቸው አባላት ውጪ ላሉ ሰዎች እይታ ክፍት አያደርጉም። በተጨማሪም በቃለ መሐላው ስርዓት ላይ ያሉትን ነገሮች በዝርዝር አይናገሩም፣ የሚገልጹት በከፊል ነው። ይሄ ሚስጥራዊነት ከፍ ወዳሉት የፍሪሜሰን ዲግሪዎች ሲደርስ ደግሞ የባስ ይጨምራል። በአሜሪካው የፍሪሜሰን ሲስተም 33 ዲግሪዎች ናቸው ያሉት፣ 33 ክፍሎች ብላችሁ አስቡት። የመጀመሪያዎቹ 3 ዲግሪዎች ላይ ያለው ስርዓትና አንዳንድ አሰራሮቻቸው ብዙም ሚስጥራዊ አይደሉም። ወሳኞቹ የመጀመሪያዎቹ 3 ዲግሪዎች ናቸው፣ ማለትም ዩኒቨርሳል ናቸው። ኦልሞስት ሁሉም አባል እነኚህ 3 ክፍሎች ያልፋል። ከአራት በኋላ ያሉት ግን እንደ ስፔሻላይዜሽን ናቸው እና እነኚህ 3 ዲግሪዎች ላይ ያለው ስርዓት በጽሁፍም በቪዲዮም አልፎ አልፎ ራሳቸው ያወጧቸዋል። መተዳደሪያ ደንባቸውንና ቃለ መሐላ ሲገቡ ምን እንደሚሉ በየድረገጹ አለ፣ መረጃው ክፍት ነው። ያው በከፊል ነው ግን የሚገልጹልን ብያቸዋለሁ። አንዳንድ ነገር የማይገልጹትም አለ። ሴሪሞኒውን ግን አንዳንድ ጊዜ ይገልጹታልና ወደ ላይ እየጨመረ ሲመጣ ግን እንዳልኳችሁ ሚስጥራዊነቱ ይጨምራል። በተለይ ከ30 በላይ ያሉት ዲግሪዎች ላይ መድረስ ማለት የኢሉሚናቲ አባልነትን ስለሚያመለክት ሚስጥራዊነቱ ከፍ ያለ ነው። ራሳቸው አባላቱም ስለ ፍሪሜሰን እውነተኛ ምንነት እየተረዱ የሚመጡት ከፍ ያሉ በመጡ ቁጥር ነው፣ ወደ 33 ዲግሪዎች ማለት ነው። አንዳንዶቹ እንደውም ከሉሲፈር አምልኮ ጋር የተያያዘ መሆኑን አላወቅንም ነበር እያሉ አፈንግጠው የሚወጡት ወደ ላይ ከፍ ያሉ ሲመጡ ነው። ያም ሆኖ ግን የመጀመሪያዎቹን 3ቱን ዲግሪዎች የጨረሰ ዋናውን ክፍል እንደጨረሰ ነው የሚቆጠረው። ማለት መሰረታዊውን ነገር ጨርሷል ተብሎ ይታሰባል። ልክ 12ኛ ክፍል እንደመጨረስ እንደማለት ነው። እንደዛ ብላችሁ አስቡት። ከዛ በኋላ ያሉት 30 ክፍሎች ዝርዝር ጉዳዮች ናቸው። እናም የፍሪሜሰን ዲግሪዎች በብዛት ከሰለሞን ቤተ መቅደስ ግንባታ ጋር የተያያዙ ጉዳዮች ላይ ነው የሚያተኩሩት። በዛም ውስጥ ደግሞ እንግዲህ ሁሉንም ዲግሪዎቻቸውን ያልመረመርኩም ግን የሶስተኛው ቤተ መቅደስ ግንባታ ጉዳይም ይኖርበታል ብዬ አስባለሁ። ስለዚህ በእኔ እምነት የፍሪሜሰኖች እምነት የሐሳዊ መሲህን ጉዳይ እንጂ የክርስትናን ጉዳይ በጭራሽ የሚመለከት አይመስለኝም። እነሱ ግን የሚሉት ያው የአይሁድና የክርስትና እምነትን መሰረት አድርጎ
የተቀረጸ ሲስተም ነው የሚሉት። እኔ ክርስትናው አለበት ብዬ አላስብም። አይሁድነቱ ነው የሚበዛው። በዚያውም ላይ ደግሞ በአይሁድነቱ ላይ ያው ጠበቅ አድርጎ የሙሴን ሕግጋት መያዝ ብቻ ሳይሆን ከአሕዛብም የተቀላቀሉበት ነገሮች ገብተውበት ኖስቲሲዝሙ ምኑ የድሮ የግሪክ ፍልስፍናው የሮሙ ፍልስፍና ጣዖት አምልኮም የባቢሎኒያን ሲስተሙ ምኑ የግብፁ ጥንቆላ ሁሉ ነገር ተደማምሮ ነው ውስጡ ያለውና እነሱ ጁዲዮ ክርስቲያን እንደሚሉት ብቻ ነው ብዬ በፍጹም አላምንም። ከሐሳዊ መሲህ ጋር ነው የሚያያዘውና ይሄንን ይመስላል። እንግዲህ ጽዮናውያን የምንላቸው ያው ፍሪሜሰኖች ናቸው ብዬ ነው እኔ ማምነው። ፍሪሜሰኖች ብቻ ናቸው ማለት ግን አይደለም፣ ሌሎች ቅርንጫፎች ይኖራሉ። እንግዲህ በዚህ ቪዲዮ ላይ ያለው ሰው ከሁለተኛ ወደ ሶስተኛ ዲግሪ ሲያድግ ነው ይህን ስርዓት የሚፈጽሙለት። በዚህ ስርዓት ላይ ትወና የሚመስሉ ክፍሎች አሉ፣ ቃለ መሐላም አለው። በመጀመሪያ ስርዓቱ የሚፈጸምለት ሰው አይኑን በጨርቅ ተሸፍኖ ይገባል። የሚወክለውም በመጽሐፍ ቅዱስ ላይ ስሙ የተጠቀሰውን ኪራም የተባለውን የናስ ስራዎች ባለሙያ ነው። በመጽሐፍ ቅዱስ ውስጥ 3 ኪራሞች አሉ። የመጀመሪያው የጢሮሱ ንጉስ ኪራም ነው። የዚህ ንጉስ ታሪክ በአንደኛ ነገሥት ምዕራፍ 5 ምዕራፍ 9 እንዲሁም አንደኛ ዜና መዋዕል ምዕራፍ 14 ላይ ይገኛል። ይህ ንጉስ ኪራም ቅዱስ ዳዊት ነግሶ በነበረበት ጊዜ ቤተ መንግስቱን ሲሰራ የዝግባና የጥድ እንጨት አናጺዎችንና ጠራቢዎችን ይልክለት የነበረ አጋዡ ወዳጁ እንደነበረ መጽሐፍ ቅዱስ ይነግረናል። እናም ንጉስ ዳዊትና ንጉሱ ኪራም በዘመናቸው ሁሉ ወዳጆች ነበሩ። ዳዊት ከሞተ በኋላ ልጁ ሶሎሞን ሲነግስ ደግሞ የራሱን ቤተ መንግስት ብቻ ሳይሆን በዋናነት የእግዚአብሔርን ቤተ መቅደስ ለመገንባት በተነሳበት ጊዜ ለዚሁ ኪራም ለተባለው የጢሮስ ንጉስ ልክ አባቱን እንዳገዘው እሱንም እንዲያግዘው ጠይቆት ሲረዳው ይታያል። እንዴት ነበር የሚረዳው? በዋናነት ከሊባኖስ የዝግባና የጥድ እንጨት እያስቆረጠ ባሮቹን እየላከ በታንኳ እያስደረገ በወንዝ እየጫነ ይልክለት ነበርና ቤተ መቅደሱ ተሰርቶ እስኪፈጸም ድረስ ያግዘው ነበር። እናም ጠቢቡ ሶሎሞን ቤተ መቅደሱንና ለራሱ ደግሞ ብዙ ቤተ መንግስቶችና ዕቃ ቤቶች በየቦታው ሲሰራ የፈጀበት ጊዜ ወደ 20 ዓመት ነበረ። እነዚያን ሁሉ ዓመታት ንጉስ ኪራም በዚህ መልክ ያግዘው ነበር ማለት ነው። ሁለተኛው ኪራም ደግሞ በዚያው በጢሮስ ይኖር የነበረ ሰው ሆኖ ግን ንጉሱ ሳይሆን የንጉሱ ሞክሼ ነው። የናስ ስራዎች ባለሙያ ነው እና ታሪኩ ባጭሩ በአንደኛ ነገሥት ምዕራፍ 7 ላይ ይገኛል። ይሄኛው ኪራም እናቱ እስራኤላዊት ናት፣ ከንፍታሌም ነገድ ናት ይላል መጽሐፍ ቅዱስ ላይ። አባቱ ደግሞ የጢሮስ ሰው ነው፣ የናስ ስራዎች ባለሙያ ነው እና ልጅየው ኪራም ይሄን የአባቱን የናስ ስራዎች ሙያ ወርሶ የተዋጣለት ባለሙያ ስለነበረ የጢሮሱ ንጉስ ኪራም ወደ ጠቢቡ ሶሎሞን ያግዝህ ብሎ በቤተ መቅደሱ ስራዎች እንዲረዳው ልኮለታል። ለቤተ መቅደሱም የናስ አምዶችን፣ የናስ ጉልላትን፣ የናስ መቀመጫዎችን፣ የመንኮራኩር ቅርጽ ያላቸው የናስ እንስሶችን ማለትም የኪሩቤል ቅርጾችን፣ የናስ መታጠቢያ ሰኖችን፣ የመስዋዕት ማቅረቢያ የናስ ምንቸቶችን፣ መጫሪያዎችን፣ ድስቶችን ወዘተ በጣም ብዙ ነገር ነው የተዘረዘረው መጽሐፍ ቅዱስ ላይ። ይሄን ሁሉ እንደሰራ ከናስ እንደሰራና ቤተ መቅደሱን እንዳሳመረለት በዚሁ በአንደኛ ነገሥት ምዕራፍ 7 ላይ ተጽፎ ይገኛል። ሶስተኛው ኪራም ደግሞ ታሪኩ በሁለተኛው ዜና መዋዕል ምዕራፍ 2 ላይ ይገኛል። ይሄኛው ኪራም አቢ ኪራም በሚል ስም ነው የተጠቀሰው በመጽሐፍ ቅዱስ ላይና የኪራም አባት ለማለት ነው ወይ የሚል ያልተፈታ ጥያቄ አለ። ዞሮ ዞሮ ይሄኛው ባለሙያ ደግሞ እናቱ ከዳን ነገድ የሆነች እስራኤላዊት ናት። የቅድሙ ከንፍታሌም ነገድ ነው፣ ይሄኛው ከዳን ነገድ። አባቱ ደግሞ የጢሮስ ሰው ነው። በወርቅ በብር በናስ በብረት ስራ እንዲሁም ድንጋዩና እንጨቱን በመለበጥ የግምጃና የበፍታ ስራዎችን በመስራት ቅርጻ ቅርጾችን በማውጣት በዚህ ሁሉ የተሳካለት ባለሙያ እንደሆነ ተገልጿል። ንጉስ ኪራም ይህንን ሰው ደግሞ ጠቢቡ ሶሎሞንን በቤተ መቅደሱ ግንባታ እንዲያግዘው ልኮታል። አንድ አይነት ኪራሞች ናቸው ወይስ የተለያዩ ኪራሞች ናቸው ሁለቱ ባለሙያዎች የሚለው አንዳንድ ጊዜ ጥያቄ ያስነሳል። ዞሮ ዞሮ እዚህ ቪዲዮ ላይ ያለው ፍሪሜሰን ግን ሁለተኛውን ኪራም የሚወክል እንደሆነ ነው በአንዳንድ ጽሁፎቻቸው የሚገልጹት። በእነርሱ ቋንቋ ኪራምን ሂራም ነው የሚሉት፣ ሂራማ ቢፍ ይሉታል። በትወናው ላይ እንግዲህ ምንድነው የሚታየው? 3 ከእርሱ በታች የሆኑ ግንበኞች አይኑን አስራው ያዋክቡታልና ምንድነው የሚሉት? እሱ ላለበት ደረጃ የሚያበቃውን ሚስጥር ንገረን እያሉ ነው የሚያዋክቡት። give me the secrets of a master mason ነው የሚሉት።
በእነርሱ በፍሪሜሰኖቹ አባባል እንግዲህ ይህ ሚስጥር የተባለው ነገር ሚስጥር የሆኑ ቃላት ናቸው ልክ እንደ ፓስወርድ ማለት ነውና ይህን ቃል ካገኙ ከአንድ የግንበኛ ደረጃ ወደ ከፍተኛ የግንበኛ ደረጃ ተሸጋግረው በጠቢቡ ሶሎሞን የሰራተኞች አደረጃጀት ውስጥ የተሻለ ተከፋይ ይሆናሉና ያንን አምጣ ያሉ ነው የሚያዋክቡት እሱ ደግሞ እንግዲህ እምቢ ይላቸዋል እንግዲህ እዚህ ጋር ጠቢቡ ሶሎሞን በርግጥ የፓስወርድ ሲስተም ነበረው የሚጠቀመው ማለትም በጆሮ የሚነገሩ የምስጢር ቃላትን እየሰጠ ሰራተኞቹን በዛ ነበረው የሚያስተዳድረው ከአንድ ደረጃ ወደ ሌላ ደረጃ ከአንድ የባለሙያ ደረጃ ወደ ሌላ የሰራተኝነት ደረጃ እንደዛ ያደርግ ነበረው የሚለው አጠያያቂ ነው ይሄ የራሳቸው የፍሪሜሰኖቹ ፈጠራ ሊሆን ይችላል ምክንያቱም የመጽሐፍ ቅዱስን ባህል እየወሰዱ ከአሕዛብ የጥንቆላ የሚስትሪ ስኩልስ ባህል ጋር ያላተሙ ነው ሲስተሙን የፈጠሩት ስለዚህ ጠቢቡ ሶሎሞን ያንን ተጠቅሞ ላይሆን ይችላል ከናካቴው ዞሮ ግን እዚህ በእነሱ ሲስተም ውስጥ በፍሪሜሰኖቹ በፓስወርድ ነው እንግዲህ ነገሩ ኢቭን 33ን ዲግሪ ሲያልፉ ራሱ ፓስወርድ ይሰጣቸዋልና እዚህ ትወናው ላይ እነኚህ 3 ዱርዬ ግንበኞች ማለት ነው እንግዲህ ኪራምን የሚወክለውን ሰውዬ 3 ጊዜ አዋክበው ደጋግመው ከጠየቁት በኋላ ሚስጥሩን አልነግራችሁም እምቢ ሲላቸው ይገሉትና በተዋከበ ሁኔታ ቆፋፍረው ቀብረውት አፈሩን እንደ ነገሩ መለስ አርገው ይሄዳሉ ኪራም በርግጥ በዚህ መልኩ ነው የሞተው የሚለውም መጽሐፍ ቅዱስ ላይ ዝርዝሩ የለም ይሄንን አፈ ታሪክም ራሳቸው ፈጥረውትም ሊሆን ይችላል ወይም በርግጥም እንደዛ ሞቶ ሊሆን ይችላል አይታወቅም ዝርዝር ታሪኩ እንግዲህ ምናልባት በኢትዮጵያ ቤተክርስቲያን በአንዳንድ የጥንት ብራና መጽሐፍት ላይ ሊኖር ይችላል ምክንያቱም እኛ ማናቃቸው እጅግ ሰፊ ዝርዝሮች አሉ ግን ዞሮ ታሪኩን እንግዲህ የተለያየ ቨርዥን እየሰጡት በዚህ መልኩ አስቀምጠውታል ከዚያም ይደናገጣሉ ከገደሉት በኋላ ምክንያቱም ንጉሱ ሰሎሞን ኪራም መሞቱን ከሰማ ጉዳቸው ነው ይገላቸዋልና ከእስራኤል አምልጠው መሄድ እንዳለባቸው ይወስናሉ በመርከብ ለመሸሽ ኢዮጴ ወደ ተባለችው የእስራኤል ወደብ ሄዱና የመርከቡን ካፒቴን እንዲሉታል እንግዲህ እዚህ ጋር ነው ኢትዮጵያን ስም የሚጠቅሱበት ትወና ያለውና ሰላም ካፒቴን እንደምነ ደና ያቺ መርከብ ያንተ ናት ወይ አዎ ወዴት ነው የምትሄደው ይሉታል ወደ ኢትዮጵያ ተሳፋሪዎችን ትወስዳለህ አዎ እኛን ተወስደናለህ ከንጉሱ ሰሎሞን የጉዞ ፈቃድ ካላችሁ አዎ ወስዳችኋለሁ ይላቸዋል አይ ፈቃድ እንኳን የለንም ገንዘብ ግን አለን የምትፈልገውን ያህል እንከፍልሃለን ይሉታል አይ እንግዲህ የመቅደሱ የግንባታ ሰራተኞች ከንጉሱ ሰሎሞን የጉዞ ፈቃድ ሳይዙ ከሀገሪቱ እንዳይወጡ የሚል ጥብቅ ትእዛዝ ስላለ ልወስዳችሁ አልችልም ይላቸዋል በዚህ ጊዜ ግራ ይጋባሉ ምን እናርግ ታዲያ በቃ እንመለስ ይባባሉና የማምለጥ ሐሳባቸውን ለጊዜው ተተው ወደ የቤታቸው ይመለሳሉ በቪዲዮ ላይ እንግዲህ እቺን ፓርት ብቻ እዩዋት ሌላውን እናንተ ራሳችሁ ሊንኩን ተከትላችሁ ሄዳችሁ ቪዲዮውን ማየት ትችላላችሁ Let us make our escape out of the kingdom. Seafaring man, let us hail him. Hail, Captain, hail. Hello. Is that your ship yonder? It is. Whither are you bound? To Ethiopia. Do you take passengers? I do. Will you take us? I will, if you have King Solomon's pass. We have no pass, but we have money, and we will pay you your demands. Then you cannot go, for I have strict orders not to take workmen from the temple out of the country unless express permission from King Solomon. What shall we do? Let us turn back into the country. Agreed. Most excellent King Solomon, the great master Hiram is missing. በነጋታው ጠቢቡ ሶሎሞን ኪራም የታለ ብሎ ሲያስፈልግ ይታጣል ኪራም ፈላጊዎችን ያሰማራል በመጨረሻም የተቀበረበትን ቦታ ያገኙታል አውጥተው በትክክል ይቀብሩታል ገዳዮቹም ይያዛሉ እዚህ ቪዲዮ ላይ የምታዩት በነገራችን ላይ አጭራጭር ነው አለፍ ይያለ እንደገና ደግሞ ከአንድ ቦታ ወደ ሌላ ቦታ ለምሳሌ ፍሪሜሰኖች እንግሊዝ ውስጥ አሉ ስኮትላንድ ውስጥ አሉ ሌሎች የአውሮፓ ከተሞች ውስጥ አሉ አሜሪካ ውስጥ አሉ በሌሎችም ዓለማት በመጠኑ አሉ እኛም ሀገር ውስጥ እንኳን አለ ነው የሚባለው በአፄ ኃይለ ሥላሴ ጊዜ 4 የፍሪሜሰን ቅርንጫፎች ነበሩ ሚል ነገር አይቻለው ጽፈት ቤቶች ማለት ነው ሁለቱ ጅቡቲ ላይ አንዱ አስመራ ላይ አንዱ አዲስ አበባ ላይ ነበርና በጣም ታዋቂ ኢትዮጵያውያን ምሁራን እዛ ውስጥ ነበሩበት ሚል ነገር አይቻለው ዞሮ ጥቂትም ቢሆን በየቦታው አሉ በዋናነት ግን አሜሪካና አውሮፓ ላይ ነውና ከአንድ ቦታ ወደ ሌላ ቦታ ትንሽ ይለያያል የሚናገሩት ዝርዝር ለምሳሌ አንዳንድ ሎጆች ላይ ኢትዮጵያን የሚያነሳውን ፓርት ቆርጠው አውጥተውታል አንዳንዶቹ ላይ ደግሞ አለ ለምሳሌ እንግሊዝ ላይ ተቆርጦ ወጥቷል አሜሪካ ላይ ደግሞ አለ ኢሊኖይ አዮዋ
ካሊፎርኒያ ሌሎችም ቦታ ያሉ የፍሪሜሰን ሎጆች ይሄንን ቃለ መሐላ ይሉታል። እንደገና አንዳንዶቹ ከዚህ በበለጠ ዝርዝር ነው የሚያወሩት። ንግስተ ሳባን ያነሳሉ ምናምን ከካፒቴኑ ጋር ያላቸው ንግግር ራሱ እንደዚህ ቻጭር ብቻ አይደለም ዘርዘር ያለ ነገር አለው። ኢትዮጵያ ነው የምትሄደው በጣም እዛ መሄድ እንፈልጋለን ምናምን ብለው አንዳንድ የተካበደ ነገር ሲያወሩም ይታያል። መስመሮቹ ስክሪፕቱ ይለያያል ትንሽ ዋናው ኮር ሐሳቡ ግን ተመሳሳይ ነውና እንግዲህ ገዳዮቹ ይያዛሉ። ንጉስ ሶሎሞን እንዲገደሉ ይፈርድባቸውና ይገደላሉ። ከዚያም ኪራምን ከሞት ለማስነሳት የሚሞክሩበት ትወና፣ መዝሙር፣ ቃለ መሐላ ወዘተ ይቀጥላል። ሙሉን እናንተ እዩት። እኔ ነፍሰ ገዳዮቹ ለምን ወደ ኢትዮጵያ መሄድ ፈለጉ የሚለውን ብቻ ላብራራ። እዚህ ጋር ነው ኢንትረስቲንግ ነገር ያለው። ራሳቸው ፍሪሜሰኖቹ ለምንድን ነበር እነዚያ ኪራምን የገደሉት ገጸ ባህሪያት ሩፊያንስ ይሏቸዋል እነሱ ወደ ኢትዮጵያ መሄድ የፈለጉት ለምንድን ነበር የሚለውን ጥያቄ ለመመለስ በየድረገጹ የጻፏቸው አንዳንድ ነገሮች አሉ። ያው እንግዲህ አንደኛ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ያሉ ሲገቡ ከፍ ያሉትን 20ኛ ዲግሪ፣ 30ኛ ዲግሪ ላይ ያሉትን ሊቃውንቶቻቸውን ይጠይቃሉና የሚሰጣቸው መልስ አንዳንዶቹ ምን ይላሉ? እኔ እንጃ የቆየ ትራዲሽን ነው ጀስት ዝም ብለን ነው የምንለው አይነት ነገርም መልስ ያገኙአሉ። አንዳንዶቹ ደግሞ ዘርዘር ያለ መልስ የሚያገኙአሉ። በደንብ ዝርዝሩን ግን አይነግሯቸውምና በጊዜ ሂደትም የተቀየሩ ነገሮች አሉ። በ17ኛው ክፍለ ዘመን ነው ስክሪፕቶቹ የተጻፉት ተብሎ የሚታሰበው። ከዛ በፊትም ግን አሉ ግን ሞዲፋይድ እየሆኑ ነው የመጡት እያጠረ ኢትዮጵያን የሚመለከተውን ክፍል እያወጡ ማለት ነውና እንግዲህ እኔ አንድ አራት ጽሁፎችን ለማየት ሞክሬያለሁ። why ኢትዮጵያ ለምን ወደ ኢትዮጵያ መሄድ ፈለጉ የሚለውን ለምንድነው በተለይ ከታሪክ አንፃር ሲታይ እስራኤል በዚያ ዘመን የባህርና የየብስ ግንኙነት ከተለያዩ ሀገራት ጋር ነበሯት። ለምሳሌ ጽዮን ጋብር ከምትባለው ወደብ ወደ ግብጽ፣ ወደ ህንድ፣ ወደ ሜሶፖታሚያ፣ ወደ አሁኖቹ አረብ ሀገራት እየተጓዙ ይነግዱ ነበር እስራኤላውያን እና ኢትዮጵያ ከነዚህ ሁሉ ሀገራት እንደውም ራቅ ትላለች ከእስራኤል። ስለዚህ ነፍሰ ገዳዮቹ ወደ እነዚህ ሀገራት ፈጥኖ ከመሸሽ ይልቅ ራቅ ወዳለች ወደ ኢትዮጵያ ለምን መሄድ ፈለጉ የሚለውን ሁለት አይነት ምላሽ ነው ያለው ኢን ጀነራል። አንደኛ ከታሪክና ከጂኦግራፊያዊ አቀማመጥ አንፃር ኢትዮጵያ ራቅ ያለች መሆኗ ነፍስ ያውጭኝ ብሎ የሚሸሽ ሰው ቅርብ ካሉ ቦታዎች ይልቅ ራቅ ወዳለ ቦታ መሸሽን የሚመርጥ በመሆኑ ገዳዮቹ ለዚያ ነበር ወደ ኢትዮጵያ መሄድ የፈለጉት የሚል ሰምለበስ ከላይ የሚሰጥ ሪዝኒንግ አለ። በተጨማሪም ደግሞ ኢትዮጵያም በዘመኑ የቤተ መቅደስና የቤተ መንግስት ግንባታ የሚካሄድባት ሀገር ስለነበረች አምልኮቷም ከእስራኤል ጋር የሚመሳሰል ስለነበረ ከንግስተ ሳባም ጋር የቀጠለ ወዳጅነትና የንግድ ግንኙነት ንጉስ ሶሎሞን ስለነበረው ሬጉላር መደበኛ የሆነ የመርከቦች ጉዞ ይካሄድ ስለነበረ በዚያ ምክንያት ነው። ይሄ እንግዲህ ከታሪክና ከጂኦግራፊያዊ አቀማመጥ አንፃር ያለ ትንተና ነው ለምን ነው ኢትዮጵያን ያነሱት እዚህ ጋር የሚለው። በተጨማሪም ደግሞ እነዚህ ወንበዴዎች ምንም እንኳን ነፍሰ ገዳይ ቢሆኑም ዞሮ የእጅ ሙያ አላቸው። የቤተ መቅደስ ግንባታ ሙያ ስላላቸው በኢትዮጵያ ደግሞ ያ ሙያ ይፈለግ ስለነበረ ሐውልትም ቤተ መቅደሶችንም መዋኛዎችንም የመሳሰሉትን መገንባት ስለነበረ ሙያቸው በኢትዮጵያም ሊፈለግ ስለሚችል ወደ ኢትዮጵያ መሄድ ፈለጉ የሚለው መላምት አለ። የሚገርመው ግን የአሁኖቹ ፍሪሜሰኖች ራሳቸው ይሄንን እንደ መላምት ነው የሚጽፉትና እርግጠኛውን ዕውቀት ታዲያ የሚናገረው ማን ነው የሚለውን ቀጥሎ ያለው ሁለተኛው ማብራሪያ ነው የበለጠ የሚመልሰው። ሁለተኛው ማብራሪያ ወይም መላምት ተምሳሌታዊ ነው የሚል ነው። ከታሪክ ወይም ከጂኦግራፊ አቀማመጥ አንፃር ሳይሆን ኢትዮጵያ በዚህ ቃለ መሐላ ውስጥ በመንፈሳዊ ተምሳሌትነት ምን ነው የምትወክለው ከሚለው አንፃር ማለት ነውና ለዚህ መልስ የሚሰጥ አንድ ጽሁፍ ኤርል ሃሪስ የሚባል አንድ ፍሪሜሰን የጻፈው ጽሁፍ ውስጥ ይገኛል። ሰውየው በደቡብ ካሊፎርኒያ የሚገኝ የፍሪሜሰኖች የምርምር ማዕከል አባል ነው። ሲኒየር ማለት የፍሪሜሰንን ታሪክ በደንብ የሚመረምር የሚጽፍ ከሊቃውንቶቻቸው መሃል የሚቆጠር ነው። ጀማሪ ፍሪሜሰን አይደለም እና ብዙ ያነበበና የተመራመረ ነውና ይህ ሰው ምን ይላል? ከተለያዩ ሶርሶች ወይንም ዋቢዎች ከሱ ቀደም ከነበሩት የፍሪሜሰን ሊቃውንት አውጣጥቶ አጥንቶ ለምንድን ነው ኢትዮጵያ እዚህ ጋር የተጠቀሰችው why ኢትዮጵያ በሚል ርዕስ የጻፈውን ነው ማወራላችሁ። ኪራም የሚወክለው የሰው ልጆችን ተፈጥሮ ነው ይላል። ቤተ መቅደሱ ደግሞ የዚህ ዓለም ምሳሌ ነው ይላል። እንግዲህ ይሄ አወካከላቸው ትክክል ነው ማለት አይደለም። ቤተ መቅደስ እኛ እንደምናውቀው ሰማያዊት ኢየሩሳሌምን እንጂ ይሄን ዓለም አትወክልም።
በተጨማሪም የጌታችንን አካል ተወክላለች፣ የእመቤታችንን ማህፀን የእመቤታችንን አካል ተወክላለች እንጂ ይሄን ዓለም ተወክላለች የሚለው ትንሽ ይከብዳል ከክርስቲያናዊ አተረጓጎም አንፃር ስናየው። ዞሮ ዞሮ ይሄ ፍልስፍናዊ እምነታቸው ነው የፍሪሜሰኖች። ይቀጥልና ይህ ሰው ምን ይላል? ኪራም በዚህ ዓለም የሚወጣው የሚወርደውን የሰው ልጅ ህይወት ያሳያል ይላል። ኪራምን የገደሉት ሶስቱ ነፍሰ ገዳዮች ደግሞ የሰው ልጅ ከእንስሳዊ ተፈጥሮው ላቅ ብሎ አልፎ ሄዶ ወደ መንፈሳዊ ማንነቱ እንዳይገባና ከአምላኩ ጋር የሰመረ ግንኙነት እንዳይኖረው የሚያደርጉ በውስጡ ያሉ ሶስት ክፋቶችን ይወክላሉ ይላል። ምን ናቸው ለሚለው ከጥንት ጀምሮ እስካሁን የተነሱ የተለያዩ ፈላስፎችና ፍሪሜሰኖች በተለያየ መንገድ ተርጉመዋቸዋል ይላል። ለምሳሌ ሶቅራጥስ፣ አሪስቶትል፣ ፕላቶ እነዚህ የግሪክ ፈላስፎች ምንድነው የሚሉት? ሰው አጥርቶ እንዳያስብ፣ አይምሮ እንዳይጠቀም፣ አመክንዮን ወይንም ሪዝኒንግ እንዳይጠቀም የሚያደርጉ በሰው ልቦና ውስጥ ያሉ ሶስት ችግሮችን በተለይ ድንቁርናን ኢግኖራንስ የሚሉትን፣ ስሜትን መቆጣጠር አለመቻልን ማለትም ፓሽን ለስት የሚባሉትንና ሆን ብሎ ተው የተባለውን ነገር የማድረግ ተቃራኒ ዝንባሌን ወይንም ሞራል ፐርቨርዥን እነዚህን ሶስቱን ይወክላሉ ነው የሚሉት። ከፍሪሜሰን ሊቃውንት መካከል አብዛኞቹ በእነዚህ ፈላስፎች አባባል ይስማሙና የራሳቸውንም አስተያየት ይጨምሩበታል። ለምሳሌ አንዳንዶች ምን ይላሉ? ሶስቱ ነፍሰ ገዳዮች በሰው ልቦና ያለ ቅናትን፣ ስግብግብነትንና ራስ ወዳድነትን ይወክላሉ ይላሉ። ሌሎች ደግሞ ያልተገራ የቁሳቁስ ወይንም የሀብት ፍላጎትን፣ ስግብግብነትን፣ ቅናትን ይወክላሉ ይላሉ። ትንሽ ነው የሚለያየው። ሌሎች ደግሞ ግብዝነትን፣ ጥላቻንና ቅናትን ይወክላሉ ይላሉ። አንዳንዶች ደግሞ የሰውን የመናገር ነፃነት፣ የማሰብ ነፃነትና የህሊና ነፃነት የሚገዳደሩ ማናቸውንም ምድራዊ ኃይሎችና ክፋቶችን ይወክላሉ ይላሉ ወዘተ። እንግዲህ በጥቅሉ ሰው እግዚአብሔር በሰጠው ህግ እንዳይተዳደርና ከእርሱ ጋር የሰመረ ህብረት ከእግዚአብሔር ጋር የሰመረ ፍቅር ህብረት ፈጥሮ በሰላም በደስታ በመንፈሳዊ ፍቅር ልቦናው ተረጋግቶ እንዳይኖር የሚያደርጉትን ክፋቶች ይወክላሉ እነኚህ ሶስቱ ነፍሰ ገዳዮች ነው የሚሉት። ኢትዮጵያ ደግሞ የምትወክለው ይላሉ። ኢትዮጵያ የምትወክለው ሰው የስጋዊ ፍላጎቶችን ደካማነት ወይንም ከንቱነት ተረድቶ በውስጡ የተቀበሩትን መልሳቸው የጠፋበትን የህይወት ትርጉም ጥያቄዎች የሚረዳበትንና የዘላለማዊነትን ምስጢር በእግዚአብሔር እውነት ገላጭነት ተረድቶ የሚኖርበትን በልቦናው ጥልቅ ቦታ የሚገኘውን ስፍራ ይወክላል ይላሉ። አይገርምም? ልድገምላችሁ። ይሄ እኔ የተረጎምኩበት መንገድ ነው እንግዲህ ከዚሁ ቴክስት ላይ አግኝቼና ኢትዮጵያ የምትወክለው ሰው የስጋዊ ፍላጎቶችን ደካማነት ወይንም ከንቱነት ተረድቶ በውስጡ የተቀበሩትን መልሳቸው የጠፋበትን የህይወት ትርጉም ጥያቄዎችን the meaning of life የሚረዳበትንና የዘላለማዊነትን ምስጢር በእግዚአብሔር እውነት ገላጭነት ተረድቶ የሚኖርበትን በልቦናው ጥልቅ ቦታ የሚገኘውን ስፍራ ይወክላል። እንግዲህ እነዚህ ሩፊያንስ የተባሉት ሶስቱ በነፍሰ ገዳይ የተወከሉት ችግሮች የስነ ልቦና ችግሮች ወይንም ኃጢያቶች ሰው እዚህ ጋር እንዳይደርስ ነው የሚከላከሉት ማለት ነው። አይገርምም? ወደ ኢትዮጵያ መግባት አልቻሉም እነዚህ ሩፊያንስ። ይሄንን ይዞ የሰው ልጅ ወደ ኢትዮጵያ ህይወት ወደ ኢትዮጵያዊነት መግባት አይችልም ማለት ነው። እንግዲህ እኛ ስለ ኢትዮጵያዊነት ሲነሳ ምድራዊነትንና ሃይማኖትን አትቀላቅሉ ምናምን እንላለን። የሰይጣን አገልጋዮች ግን ያውቁታል። እነሱ ይመሰክራሉ። እኛ ስንክድ ሰይጣን ይናገራልና በአሁን ሰዓት ሰይጣን የሚናገረው እየተሻለ መጥቷል ማለት ነው። እንግዲህ እኛ ከምናምነው በፖለቲካ መንፈስ በተቃኘ ሁኔታ ስለ ኢትዮጵያ ከምናምነው ሰይጣን ተገዶ የሚቀባጥረው ነገር የተሻለ ምስክርነት እየሰጠ መጥቷል ማለት ነው። ይህ እንግዲህ the pyramid texts በተሰኘው መጽሐፍ ውስጥ ቅድም የጠቀስኩላችሁ ኤርል ሃሪስ የተባለው ፍሪሜሰን በጻፈው ምዕራፍ ውስጥ ገጽ 226 ላይ ይገኛል። መጽሐፉን የምታገኙበትን መስፈንጠሪያ ከታች ዲስክሪፕሽን ቦክስ ውስጥ አስቀምጬላችኋለሁ። አውርዳችሁ ማየት ትችላላችሁ። ይህ አባባላቸው ምንን ያስታውሰኛል መሰላችሁ? አባ ተስፋ ስላሴ ሞገስ የቢቢሲ ጥያቄ ጥበቦችና የአባ ተስፋ ስላሴ የሚስጥር መልስ በሚለው መጽሐፋቸው ላይ የቢቢሲ ጋዜጠኞች where is the promised land ብለው የጠየቋቸው ጥያቄ ነበር። ማለትም የቃል ኪዳን ምድር የት ናት ብለው የጠየቋቸው ጥያቄ ነበር። ሌሎችም ብዙ ጥያቄዎች ጠይቀዋቸዋል። የነሱን መልስ ነው በዚህ መጽሐፍ ላይ ያወጡትና ለዚህኛው ጥያቄ የሰጡት አስገራሚ መልስ አሁን ከፍሪሜሰኖቹ ቴክስት ላይ ካለው ጋር ይመሳሰላል።
ማለትም ፍሪሜሰኖቹ እንደዛ ስላሉ ብቻ ማመን ስለሌለብን ማለት ነው። የኛስ ሀገር ሊቃውንት ምን ያምናሉ የሚለውን ማየት ስላለብንና አባ ተስፋ በዚህ መጽሐፋቸው ገጽ 81 ላይ እንዲህ ነበር ያሉት። የቃል ኪዳን ሀገሮች ሁለት ናቸው። አንዷ ጊዜያዊት ስትሆን ማለትም ከነዓን ወይንም ኢየሩሳሌም የተባለችው እስራኤል ውስጥ የምትገኘው የአይሁዶቹ ምድር ማለት ነው። እሷ ነች ጊዜያዊቷ። ሁለተኛዋ ደግሞ እስከ ዓለም ፍጻሜ ድረስ የምትኖርና የሰው ዘሮች ሁሉ የተፈጠሩባትና የተገኙባት በህይወትም የሚኖሩባት የጊዮን ወንዝ የሚፈልቅባት እውነተኛዋ ምድረ ገነት ኢትዮጵያ ናት በማለት በእውነት እናገራለሁ ብለው መልሰዋል። ለዚህም አብራሪያዎቻቸውን አከል አድርገው ጽፈዋል። እና የእስራኤል ፕሮሚስ ላንድነት አብቅቷል። ዓለም እንግዲህ ዝም ብሎ ነው መካከለኛው ምስራቅ እዛ እስራኤል ላይ የሚሻኮተው እንጂ እዛ ጋር አብቅቷል። እዚህ ጋር ግን እየተዘናጋን በዝምታ እንድናልቅ ማለትም ትኩረት ሳይሰጥ እንዲሁ በድህነትና በሆነ በጨለማ ተከባ እየታሸች ኮላፕስ ያደረገች እንድትመጣ የተፈረደባት ሀገር አለች ኢትዮጵያ። በጎግ ማንጎግ ስርዓት ውስጥ የወደቀች ይሏታል አባ ተስፋ። ከንጉሱ ከአፄ ኃይለ ሥላሴ ዘመን ጀምሮ በእንግሊዝ፣ በአሜሪካ፣ በራሺያ በመሳሰሉት የጎግ ማንጎግ አገልጋዮች ስር ወድቃ እየማቀቀች የምትገኝ ጥሩ መሪ ሊበቅልባት ያልቻለ የገነት ገሃነም የሆነች ለህዝቧ ብለው ይገልጿታል። ግን እንዲህ ያልነበረ መጣፈንታዋ እስከ ዓለም ፍጻሜ ድረስ የምትቆየው እስራኤልን አሳልፋ ማለት ነው። እስራኤል ፕሮሚስ ላንድነቷ እንዳልኳችሁ አብቅቷል። ጌታን የሰቀሉ ጊዜ አብቅቷል። በፈቃዳቸው አብቅተውታል። እንደ ግለሰብ ሊድኑ ይችላሉ እንጂ ያቺ ከነዓን ግን ጊዜያዊ የተስፋይቱ ምድር ናት። እውነተኛ የተስፋይቱ ምድር ላወቀበት በመንፈሳዊ አይን ለሚያያት በእግዚአብሔር ሕግ ለሚኖር በእውነተኛ አምልኮተ እግዚአብሔር ለሚኖር ሰው እስከ ዓለም ፍጻሜ ድረስ የምትቆየዋ በፊትም ከመጀመሪያም ጀምሮ የተስፋይቱ ምድር የነበረች እስከ ዓለም ፍጻሜም በተስፋይቱ ምድርነቷ የምትቀጥል ሀገር ኢትዮጵያ ናት። ይሄንን ነው እንግዲህ የዘላለማዊነትን ምስጢር የምንረዳበት ጥልቅ የሆነ የህይወት ትርጉሞችን የምንረዳበት በእግዚአብሔር እውነት ገላጭነት የጠፉብንን መልሶች ለጥልቅ ጥያቄዎቻችን የጠፉብንን መልሶች የምናገኝበትን ህይወት በውስጣችን በልቦናችን ጓዳ ውስጥ ያለውን ቦታ ተወክላለች ኢትዮጵያ በዚህ ቃለ መሐላ ላይ ያሉት እንግዲህ ይሄንን ነውና ቃለ ህይወት ያሰማቸው ፍሪሜሰኖችን በዚህ ረገድ ማለት ነው። ያው ብዙ ጊዜ እንግዲህ የሚጠየቅ ጥያቄ አለ። ደሞ እቺ በጦርነት በበሽታ በድህነት የተመታች ሀገር ለምንድነው የቃል ኪዳን ምድር የምትሏት የሚል የሹፈት ጥያቄ ብዙ ጊዜ ይቀርባል። መልሱ እሱ ያንተ ጥፋት ነው ያንቺ ጥፋት ነው የሚል ነው። አንተ ነህ ወይንም አንቺ ነሽ እቺን ሀገር የቃል ኪዳን ምድርነቷን ጠብቃ እንዳትኖር እያደረግሽ ያለሽው እንጂ ካንተ በፊት የነበሩት ጠብቃ እንድትኖር አድርገዋል። አንተና መሰሎችህ አንቺና መሰሎችሽ ግን እንቅፋት ሆናችኋል። ይሄ ነው መልሱ። እንግዲህ እግዚአብሔር የራሳችን ልቦና ውስጥ ያለውን የኢትዮጵያዊነትን ምስጢር ይግለጽልን። እውነተኛ ኢትዮጵያዊነት ማለት እውነተኛ አምልኮተ እግዚአብሔር እውነተኛ የህይወት ትርጉም አረዳድ ማለት ነው። ዩቶፒያ ድርሰቶች ውስጥ የምታገኙት ያ ነው። ቀጥ ያለ ከእግዚአብሔር ጋር የሰመረ የዓለም እይታ የህይወት እይታ አተረጓጎም አኗኗር የሚሉትን ነገሮች ነው የሚያሳየው። እዚህ ላይ እንግዲህ በመንፈስ ቅዱስ መሪነት እንድንደርስ እግዚአብሔር ይርዳን። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ርዕሰ ጉዳይ በሌላ ጊዜ እንገናኛለን። ቸር ሰንብቱ።